ወደ ቤተ ክርስቲያን እየመጣችሁ አይደለም ያገኛችሁ፣ ወደ መጠጥ ቤት እየሄዳችሁ፣ ወደ ጫት ቤት እየሄዳችሁ፣ አንዳንዶቻችሁ የህይወት መስቀለኛ መንገድ ላይ ቆማችሁ እምነት ህይወት ምን እንደሆነ በማይገባችሁ ሁኔታ መጣ ተጠጋችሁ። ማንም በማይጠጋችሁ ሁኔታ ቤተሰብ አርቋችሁ፣ ጎረቤት አርቋችሁ፣ ለቁም ነገር በማትፈለጉበት እድሜ፣ ማንም ከናንተ ተስፋ በማያደርግበት እድሜ ይሄ ጌታ ወደ እናንተ መጣ። በምንም አይነት የኃጢአት ጥብስ ውስጥ ልትሆን ትችላለህ። ያለበት ሁኔታ እግዚአብሔር ወደ አንተ እንዲመጣ አይከለክለውም። አንተ ባታስበው ህይወት እስኪስተካከል ድረስ አይጠብቅም። ይገርማል። በምንም አይነት ሁኔታ ውስጥ ብትሆን ጌታ ይወዳችሁ። ጌታ ይህን ቤት ኦልሬዲ ሰርቶታል። የቀደመኝ መስሎ ጠላቴ ባንዶ ሲያስር ደባ አስጨመረልኝ ሞገስ አስደረበልኝ ካባ አስጨመረልኝ ሞገስ አስደረበልኝ ያበላሸ መስሎ ጠላቴ ማልዶ ሲያስር ደባ አስጨመረልኝ ሞገስ አስደረበልኝ ካባ አስጨመረልኝ ሞገስ አስደረበልኝ አልቀረው በመላደጁ ላይ መጥናቴ እግዚአብሔር ለጥይሴ ደራሽ ነው ማለቴ በሐዘን ተመቶ ልቤ ባሲያነባ ደጁ ላይ ቁጭ ብዬ ስረዳይ የኔ ጌታ ጌትዬ ቤታ ቤታ ቤት አባብዬ ራራልኛ። ለመጨረሻ ከፍ አድርጉና አምላክ አለ የታመኑትን ሜዳ ማይጥል አምላክ አለ የሚወዱትን ሜዳ ማይጥል አባት አለ የሚወዱትን ሜዳ ማይጥል አምላክ አለ የጸለዩትን ሜዳ ማይጥል